አንዲት ቆንጆ የዝና የማዕረግ ባለቤት ለዝሙት በጠራችው ሰዓት ፈቃል ያለ ኢኒ አኻፉላህ እኔ አላህን እፈራለሁ ያለ። አዎ ወጣቶች ዛሬ ዚናው ቀላል ሆኗል። ዛሬ መሳሳሙ ቀላል ሆኗል። ዛሬ ተቃቅፎ መሄዱ ቀላል ሆኗል። አላህ ይዘንልን፣ አላህ ይዘንልን። ወላሂ ቀላል ሆነ፣ ተቀላል። ዲን ምን ከኛ ውስጥ እንዴት እንደወጣያችሁ ቀላል። እንደዚህ አይነት ጥሪ ስትጠራ ገንዘቧን አምጥታ ና እኔ ሁሉን ነገር አመቻችላለሁ ብላ በቁንጅናዋ በመልኳ ልትማርክህ ና ስትልህ ኢኒ አኻፉላህ እኔ የዓለማቱን ጌታ አላህን እፈራለሁ፣ የእሱን ቅጣት እፈራለሁ። በጭራሽ በሐላል ካልሆነ በሐራም በጭራሽ ብለህ ዞር በል። አንቺም እህቴ አንቺንም ይመለከታል። መኪና አሳይቶ ህንፃ አሳይቶ ቤት አሳይቶ ጌጣጌጥ አሳይቶ ነይ ወደ ዱባይም ወደ እንትንም እኔ አዝናናሻለሁ ብሎ በተለያየ ነገር ሸንግሎሽ ሲመጣ ኢኒ አኻፉላህ እኔ አላህን እፈራለሁ በይ። አላህ በፈቀደው መንገድ ካልሆነ በሐላል ከሆነ በጭራሽ ብለሽ በሩን ዝጊ። አዎ በሩን ዝጊ። አንተም በሩን ዝጋ፣ አንቺም በሩን ዝጊ። በሐራም ስቃይ ነው፣ በሐላል ሱብሃንአላህ። ሸይጣን እንዴት እንዳከበደብን አያችሁ። ሐላል እኮ ቀላል ነበረ። ወላሂ ቀላል ነው፣ ወጪም ብዙ የለውም ሐላል። ሐራም እኮ ነው ገንዘብ የሚያስወጣው፣ ሐራም ነው ገንዘብ የሚያስወጣው። ሐላሉ ቀላል ነበረ። ምን አለ ወዳሃታል፣ አክብራሃታል፣ ታዝንላታለህ። ቤተሰቧ ጋር ሽማግሌ ላክ፣ በክብር ጠይቅ፣ ሰጥቻለሁ፣ ተቀብያለሁ፣ አለቀ። ሐላሉ ነች፣ አላህ ይደስትብሃል። አንቺም የዚህ ማዕረግ ባለቤት ሁኚ። ዝም ብለሽ ነይ ያም ሲልሽ ላ አይሆንም በይ። በሩን ዝጊ። አንቺ የተከበርሽ ነሽ፣ ትልቅ ቦታ አለሽ በእስላም። የአንቺ ተምሳሌት ኡሙ ሱለይምን ታውቂያታለሽ እህቴ? ኡሙ ሱለይም ማለት እኮ አቡ ጠልሃን ለጋብቻ ሲጠይቃት እኔነቴን ከፈለክ እስልምናን ተቀበል፣ ጣዖት የምታመልከውን ሁበል መናትን ወርውር፣ ከዛስ መህሬን እስልምና አረግልሃለሁ። የኔ መህር ያንተን እስልምና መቀበል ነው፣ መህሬ ነው። አዎ በኢስላም ታሪክ ትልቁ መህር ተብሏል። ማን? ኡሙ ሱለይም አቡ ጠልሃን ስታገባ መህሯን ያደረገችው እስልምናን ነው። እስልምናን ከተቀበልክ መህሩ እሱ ነው አለች። ሱብሃንአላህ፣ እሱም ተቀበለ። ስለዚህ በዚህ መልኩ ሲመጣ በሐራም ፈልጎሽ በሐራም ፈልጋ